ተአምር ዘገብረ እግዚእነ ኢየሱስ ክርስቶስ መድኃኔ ዓለም ሳህሉ ወምሕረቱ የሀቱ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታውና ምሕረቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ነው። ሰማይና ምድርን የፈጠረ መድኃኔ ዓለምን የምትወዱት በየሀገራችሁ በዓለም የምትኖሩ ሁላችሁ ይህን ስም ወደሱም አድርጉ። በዚህ ድርሳን ያለውንም አትጠራጠሩ። የሚጠራጠር ግን ነፋስ እንደሚያማታው እንደ ባህር ማዕበል ይመስላልና። እኒህ ቅዱሳን ሐዋርያት ያላስተማሩትን አላመጡልንም። ክብር ይግባውና የአምላካችን የመድኃኔ ዓለምን ገናንነቱንና የኃይሉን ጽናት ድንቅ ሥራውን የሚናገር እግዚአብሔርንም የሚል ሁሉ 81ዱ የሕግ መጻሕፍት የመድኃኔ ዓለም ነው። ተመልከቱ። ቃል ኪዳንንም እንደሰጣቸው ያለመጠራጠር እንመን። ከነ መብአ ጽዮን የሚበልጥ ለሙሴ በኦሪት ለሚጠሉኝ እስከ 4 እና 5 ትውልድ የወላጆችን ኃጢአት በልጆች ላይ የምከፍል እኔ ነኝ። ለሚወዱኝ ግን እስከ 1000 ትውልድ ይቅርታን አደርጋለሁ አለው። በወንጌልም በእኔ የሚያምን እኔ የምሠራውን ይሠራል፣ ከዚያም የሚበልጥ ያደርጋል። ሁለተኛም በወልድ በመድኃኔ ዓለም የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያትም አለ። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። ሐዋርያውም ወንጌሉን ለሚክዱ እንግዲህ መጨረሻቸው ምን ይሆን እንዳለ የሚጠራጠርና ሁሉና በመድኃኔ ዓለም ክርስቶስ ትምህርት የማይኖር ሰው የእግዚአብሔር ፍቅር በላዩ የለም። በክርስቶስ ትምህርት የሚኖር ግን አብና መንፈስ ቅዱስ አለው። በዚህም ትምህርት የማያምነውን በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሁሉ በክፉ ሥራው አንድ ይሆናልና። ክብር ይግባውና መድኃኔ ዓለምን የሚክዱትና የሚጠሉት የማይወዱትም እነዚህ ናቸው። 7ቱን አጽዋማት የማይጾሙ ይህ ሁሉ ባይቻለው የመጾም ክብራቸው እንደ ሰንበታት ክብር የሆኑ ረቡዕና ዓርብን የተቀደሰች 40 ጾምን የማይጾሙ በዓላቶቹንና የእናቱንም በዓላት ሰንበታቱንም የማያከብሩ የሞቱን መታሰቢያ የማያደርጉ በእነዚህ በዓላትም በስሙ ለመጸለይና የእሱንና የእናቱን የድንግል ማርያምን ተአምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸውንም ለካህን የማይናገሩ ጌታቸውን ደስ ሳያሰኙት ንስሐ ሳይገቡ በሞቱ ጊዜ መድኃኔ ዓለምን እንደካዱ ይቆጠራሉ። ፍርዳቸውም ይህ ነው። የሚታሰሩበት የእሳት ሰንሰለት ነው። የሚያስሯቸውም እሳታውያን ናቸው። የጥልቅነቱ ርዝመት የሚያስሯቸውም እሳታውያን ናቸው። የጥልቀቱ ርዝመት በመልአኩ ክንድ 50,000 ወደሆነ ጥልቅ የእሳት ባህር ይጨምሯቸዋል። ሁልጊዜ ሲገለባበጡ ይኖራሉ። እንባቸውንም በአንድ ጊዜ እንደሚዘንብ እንደ ክረምት ውሃ ያወርዳሉ። ጩኸታቸውም እንደ ክረምት ነጎድጓድ ነው። ወዮልን ባልተወለድን ይሻለን ነበር ይላሉ። በውስጡም ያሉትም የሚያስደነግጡ እንደ አንበሶች መልክ ያለም አሉ፣ እንደ ነብሮችም ፊት ያለም አሉ። መልካቸውም የራሳቸው ነው። እንዲህ እያሉ እስከ ዘላለም ይኖራሉ። እንደዚህ ካለ ስቃይ ሁላችንንም የጥምቀት ልጆች ያድነን ለዘላለሙ አሜን።